አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት የዓለም ዳርቻ ሰላማችሁ በዝዝት ይበልልኝ። ዛሬም እንግዲህ ያው እኔ ቪዲዮ ብዙም አልሰራሁትም። ብዙ ቪዲዮዎችን ለመስራት ጊዜ የለኝም። ኢንሻአላህ ያው ለቻናሌን ሲከፍተው ያኛው ቻናሌ ተዘግቶ የኛው ቻናሌ ሲከፍት ያው ያኛውንም ቻናሌ የከፈትኩት አላማ ስላለኝ ነው የመስራት ፍላጎትና የሚያቀርበው ለሰዎች እኔ ተጠቅሜ ለራሳቸው የሆነ ነገር ተጠቅመን ሳናይበት ውጤቱን ሳናይበት ለሰዎች ሼር እናደርገውምና ለራሳችን ተጠቅመን ለራሴ ተጠቅሜ ለራሴ የተጠቀምኩት ነገር ጥቅሙን አይቼ እኔም ተጠቅሜ ሌሎች ሰዎች እንዲጠቀሙ እኔ ጋር ያየሁትን ለውጥ ሌሎች ሰዎች ለውጥ እንዲያገኙ ብዙ ፋይዳዎችን እንዲጠቀሙ በማድረግ ነበረ ቻናሌን ከፍቼ የነበረው። ያው ማንኛውም ሰው ገንዘብ ለማግኘት ብቻም ሳይሆን መስራት ያሰብነው ነገር ለሰዎችም ሆነ ለራሳችን ለልጆቻችን የሚቀመጥ ነገር አስበንና አቅደን ነው። አንዳንድ ሰዎች በእርግጥ ለማዝናናት ለምናምን ብሎ የሚከፍቱ ሰዎች አሉ። ብዙዎቹም እንደዛ ስለሆነ ማለት ነው። እና እኔ ደግሞ ኢንሻአላህ ባላህ ፍቃድ የሚጠቅም ነገር ለሰዎች ከመሳቅና ከመዝናናት ውጪ ለራሳችን ከእግር እስከ ራስ ድረስ የሚጠቅሙ ነገሮችን ይዤላችሁ እመጣለሁ። ኢንሻአላህ ያኛውንም ቻናል የተዘጋበት አላማ ነበረ። ለአላማ ነው የከፈትኩት። ግን ያኛው ቻናል ሲዘጋ ያው አላማ ስለነበረኝ እቅዱ ስለነበረኝ ያኛው ቢዘጋ ይሄኛውንም ቻናል ከፍቼዋለሁ። ውድና የተከበራችሁ የኢትዮጵያኖች ኤርትራኖች ባያላችሁበት ሁላ ዓለም ዳርቻ ሰላማችሁ ይብዛልኝ። ሼር ለምታደርጉልኝ፣ ሰብስክራይብ ለምታደርጉልኝ፣ ኮመንትም ለምትሰጡልኝ አይዞሽ በርቺ ነገ የተሻለ ቀን ነው፣ እናድጋለን፣ የኛው ቻናላችን ፌመስ ሆኖ በሁሉም ቦታ ተደራሽ እንዲሆን ለምትበረታቱኝ፣ ምክር ድጋፍ ስለምትሰጡኝ ለሀገሬ ልጆች እጅግ እጅግ አድርጌ አመሰግናለሁ። ባያላችሁበት ያላህ እዝነት ያላህ በረከት አይለያችሁ። ከስደት በቃ ብሏችሁ አላህ ለሀገራችሁ ያብቃላችሁ። ወጥቶ ከመቅራትም አላህ ይጠብቃችሁ። እጅግ አድርጌ አመሰግናለሁ። አሁን እኔ በዚህ ቻናል የሚይዝ የመጣሁት እንደነገርኳችሁ ቪዲዮ ያልሰራሁበት ምክንያት ብዙም አሁን ስላልተመቻልኝ ነውና ስመቻችልኝ ኢንሻአላህ የሚጠቅሙ ነገሮችን ይዤ እመጣለሁ። ሲቀጥል ደግሞ በአጭር ጊዜዎች ኢንሻአላህ አገር ቤት ለመግባት ፍላጎት ስላለኝ አገር ቤት ገብቼ በተለይ ደግሞ ስደት ላይ ላላችሁ እህቶቼ የሚጠቅሙ ነገሮችን አገርም ላላችሁ ሰዎች የትም ሀገር ብትኖሩ የሚጠቅሙ ነገሮችን ይዤ እመጣለሁ ብኢዝኒላህ። አሁን ደግሞ እቺ የዙልሂጃ 10 ቀናት በዱዓ በዚክር በቁርአን በመቅራት የምናሳልፍበት ጊዜ ነውና አንዳችን ለአንዳችን ብንተዋወስ መልካም ነውና ሙስሊም እህት ወንድሞቼ፣ በእርግጥ አንዳንድ ቤቶች ይጾማሉ፣ አንዳንድ ቤቶች ደግሞ አይጾሙም። ግን 9ኛውን ቀን ጠብቆ የሚጾም ሰው አለ። 10ኛውን ቀን ያው በእርግጥ በአረብ ሀገር ላይ ለምንኖር እህቶቻችን ሙቀቱ በጣም ጫና ያለ ነው። እንዲሁም ደግሞ እቤት የምንኖር አሉን። ቤት ውስጥ የምንሰራው ስራዎች ሙከይፍ ተከፍቶ ቤት ውስጥ ከሆን ሙከይፍ ይከፈታል፣ ቅዝቃዜ ይኖራል። ውጭ ደግሞ ግቢውን የሚያጥብ አበባዎች ላይ ውሃ የሚያጠጣ ለከብቶች ማለትም ለበጎች እህል የሚያመላለስ ምናምን ነገር ካለ ያው ፀሐዩ በጣም የሚያቃጥል ስለሆነ ውሃ ምግብ ሳይሆን ውሃ ነው የሚያስፈልገን። በተለይ ደግሞ በዚህ ሰዓት ሙቀት ላይ እኮ ምግብ አያስፈልግም፣ ውሃ ብቻ ነው የሚያስፈልገን እና ውሃ ጥማት ሲኖር ደግሞ ያው ሰውነታችን ሙሉ ይደክመናልና እንደዚህ አይነት ስራ የምትሰሩት 9ኛው ቀኗን እንዳታልፍበት ጠብቃችሁ ጾሙ። አንድ ጓደኛዬ አምና ስልክ በእጇ አለመኖሯ አገር ቤት አስለምደ ነበረ። የምትጾሙ አገር ቤት ሰዎች ሁሉ ስለሚጾሙ ትጾማለች። ግን እዚህ መታ
ቀኑ ማለት አሁን ሶሻል ሚዲያ ላይ ስልክ ካለ በቃ ምን እንደሚሄድ መቼ እንደሚጾም መቼ እንደሚፈታ እንሰማለን እናውቃለንና እንደዚህ የማያውቁት ለየት ወንድሞቻችን አስታውሱት። ማስታወስ ጥሩ ነውና እኛ የተጠቀምነው ነገሮችን ያላህ አጅርን እንዲጠቀሙ ጾሞ ዱዓ እንዲያደርጉ ለሞቱትም ለሙስሊም ኡማ ዱዓ እንዲያደርጉ በሀያት ላሉ ቤተሰቦቻችን ለሙስሊም ኡማ በሙሉ ዱዓ እንዲያደርጉ ያን ቀን አስታውሱት። በስራ ቢዚ ሆናችሁ ያን ቀን ማምለጥ የለበትም። እንዲሁም ደግሞ ቤት ውስጥ ስራ እየሰራችሁ ከቤት ውጭ የማትወጡ እህት ወንድሞቼ ብትጾሙት ይቺ 10ኛዋ ቀን እንዳታመልጥባችሁ ብዬ ምክርን አሳልፋለሁ። እንግዲህ እቺ 10ኛዋ ቀን አላህ ሱብሃነሁ ወተዓላ የማለበት 10ኛዋ ናትና ዱዓችን መቅቡል የሚሆን ልክ እንደ ሻህር ረመዳኑ ዱዓችን ተቀባይ የሚሆን በርግጥ ሁሌም ዱዓ ተቀባይ ነው። አጅራችን እጥፍ ድርብ የሚሆን ጊዜ ነውና ሁላችንም ብንሆን በዱዓ ማበረታት አለብን። ሀገራችንን ሰላም እንዲያደርግልን፣ የያዝነው ነገር በረካ እንዲኖርልን፣ የምንሰራ ሰዎች ጥሩ እንዲሆኑልን፣ እነሱ ጥሩ ሲሆኑ ለኛ ትልቅ ደስታ ነው። ምክንያቱም እየሰራን ያ ሰዎች ደግሞ ያው ብታማሙ ወይ የሆነ ነገር ብኖር እኔ ከዚህ በፊት የሆነ ጓደኛዬ እንደነሱ ስራ መኖር ለነሱ ኸይር። አሁን የዚህ ሀገር ያለ ነው፣ እኔ ሳውዲ ነው የምኖረውና የዚህ ሀገር ሰላም መኖሩ ወላሂ ለኔ ትልቅ ደስታዬ ነው የሚሰማኝ። አላህ ሻሂዴ ነው የምላችሁ። የሆነ በቃ ከአባሾቹ ጋር ጦርነት ሲኖር ከኢትዮጵያኖቹ ጋር ከድንበር ላይ ከየመን ላይ ያሉ ብዙ ልጆች ወደ ሳውዲ ይመጣሉና እዛች ጋር ጦርነት ሲኖር ወላሂ ሳውዲ በጣም ነው የምትንቀጠቀጠው ማለት ነው። ወላሂ ላዚም ነው የምላቸው በጣም የሚከብደውና የተያዙ ልጆች አሁን ብዙ ሰዎች ያለ ኢቃማ ነው የሚመጡትና ሲያዙት በቃ እስር ቤት ትጭንንቅ ነው የሚሆነው። ቶሎ አይሳፈሩትም። በቃ ጫና ይበዛብናል። እኛ አበሾች ደግሞ ያው ብዙ ሰው እዚህ ስደት ላይ ለአበሻው ብዙ ቦታ ሰው አይሰጥምና ስለዚህ ብዙ ጫና ይበዛል፣ ብዙ መከራ፣ ብዙ እንክልት ይበዛልና ያለንበት ሀገርም ሰላም እንዲሆንልን ዱዓ ማድረግ፣ ያለንበት ሰዎችም ጥሩ እንዲሆኑ መልካም እንዲሆኑ ሰላም እንዲባዛላቸው ዱዓ ማድረግ፣ ርዝቃችን እንዲባዛ ከምንም በላይ ደግሞ ለራሳችን ቦታ ሰተን ለራሴ ዱዓ ማድረግ እኔ ደስተኛ እንዲሆን ሰዎቹ ደስተኛ እንዲሆን ቤተሰቦቼ ደስተኛ እንዲሆን ርዝቁን እዝነቱን በረከቱን አላህ ሱብሃነሁ ወተዓላ እንዲያበዛ ዱዓ ማድረጉ ልክ ያው እስልምና ሃይማኖት ላይ ያላችሁ ልጆች ታውቃላችሁ። ዱዓ ማለት ከአንድ ኢባዳው ነው። ዱዓ እንደ ሰላትም እንደ ዘካም እንደ ሀጅም እንደ ሰደቃው አንድ ኢባዳ ነውና ሰደቃ ስንሰጠው እኮ ኢባዳ ነው። ዱዓ ስናደርግም ኢባዳ ነው። ሰላትን ስንሰጥም ኢባዳ ነውና ዱዓ በሰላት ላይ ሆነን ሩኩዕ ላይ ሆነን ሱጁድ ላይ ሆነን ዱዓችንን እናብዛው። አላህ ሀገራችንን ሰላም እንዲያደርግልን በረከቱን እዝነቱን እንዲያበዛልን ዱዓ እናደርግላችኋለሁ። ወደ ሀገሬ ልጆች ባላችሁበት የዓለም ዳርቻ ሰላማችሁ ብዙ ይበልልኝ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር በማድረግ ተባበሩን። ባላችሁበት ላይ ጠብቃችሁ እችንን 10ኛዋ ቀንዋን 9ኛዋ ቀን ማለት 10 ማለት 10ሩን አንሞላው 9 ቀን ነው የምንጾመው። እችን 9ኛዋን ቀን ጾሞ ከምትጠቀሙት አጅራቸው ከፍ ከሚሉት ሐጅ ከሚያደርጉት አላህ ያድርግልን። ኸይሩን አላህ ያብዛልን። እዝነቱን በረከቱን አላህ ያብዛልን። ወደ ሀገሬ ልጆች ያው አላህ ወፍቆን እኛም እዚህ ሐጅ መተን የምናደርግ ዑምራ የምናደርግ ለቤተሰቦቻችንም እንደዚሁም ዑምራ የምናደርግ እኔ ሳውዲ ነኝ፣ ግን መካና መዲና ረግጬ አላቅም። እየተመኘሁ እየፈለኩ ያለ ሙህሪም አንዴኑ ተሰድጀዋለሁ። ግን ያለ ሙህሪም ደግሞ ዑምራና ሐጅ ማድረግ አይቻልም። ሐጅና ዑምራ ሳህ ቢሆንም ግን በመሄድ ወንጀለኛ ነኝ የሚሆነው። አንድ ነገር ከተሳሳት ያን ስህተቱን መደጋገሙ
ጥሩ አይደለም። አውቀን የምንሰራው ስራና ሳናውቀው የምንሰራው ስራ እኩል አይደለምና ሳላውቀው ያለ ሙህሪም መሰደድ ሩቅ ሀገር 80 ኪሎ ሜትር በላይ መሄድ ሐራም መሆኑን ሳላቅ ስለ ዲኔ በደንብ ጠንቅቄ ሳላቅ መጣው። ከመጣው በኋላ ደግሞ ያለ ሙህሪም ደግሞ ኡምራ ወይም ሀጅ ማድረግ ደግሞ አይቻልምና በሸሪዓ የተከለከለ ነው። አላህ ለኔ ሐራም ያደረገው ነገር ለአላህ ሱብሃነሁ ወተዓላ ለኔ ኸይር አስቦልኝ ለኔ መልካም አስቦልኝ ቢሆን እንጂ አላህ ሱብሃነሁ ወተዓላ እንደማንኛውም ነገር ቢፈቅድልኝ ኖሮ እኔም አድርግ ነበረ እና አላህ የከለከለው ነገር አላደረኩትም። ኢንሻአላህ አላህ ሱብሃነሁ ወተዓላ በአገር ገብቼ አግብቼ ወይም ከወንድሜ ጋር ሆኜ መካና መዲናን የሚዘየር ያድርግልኝ። እናንተም በያላችሁበት እንግዲህ ምናልባት መካና መዲናን የማይናፍቅ የለም፣ የምር የማይናፍቅ የለም። በሄድኩት በረገጥኩት ዱዓ ባደረኩት እስኪ አስቡት። እንትን 9ኛው ቀን አላሁ አክበር ተክቢራ ሲደረግ ጠዋፍ ሰው ሲያድርግ ተራራ ላይ ሆኖ አረፋ ተራራ ላይ ሆኖ ሰዎች ዱዓ ሲያደርጉ ያ ረብ ወላሂ እኔ እምባዬ ነው የምተናነቀው ማለት ነውና እዛ ዓለም ያኔ እዛ ሆኜ ላለመገኘቴ ማለት ነውና አላህ ሁላችንም ኸይር እዝነቱን ያብዛልን። እዛ አረፋ ተራራ ላይ ወተን ዱዓ የምናድርግ ሀጅ የምናድርግ አላህ ያድርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።